ስለ መካንነት ምርመራ ማወቅ ያለባችሁ 4 ነገሮች። ሰላም፣ ዶክተር ኢሳያስ ነኝ ከቤኔት ክሊኒክ የማህፀንና ጽንስ ስፔሻሊቲ ሬዚደንት ሐኪም። የመካንነት ህክምና ጥንዶችን በብዙ የሚፈትን ችግር ነው። እነዚህን 4 ነገሮች ማወቅ በጣም መሰረታዊ ነው። የመጀመሪያው ነገር የመካንነት ችግር የአንድ ወገን ችግር እንዳልሆነ መረዳት ነው። ይህም ችግሩ የባል ወይም የሚስት ሊሆን ስለሚችል በተገቢ ችግሩን መለየት ያስፈልጋል። ሁለተኛው ህክምናው እድሜ ላይ መሰረት ያደረገ ነው። በተለይ የሴት እድሜ ከ35 በታች ከሆነ በአንድ ዓመት ውስጥ እርግዝና ካልተፈጠረ ወደ ህክምና ተቋም መምጣት መታከም ያስፈልጋል። እድሜ ከ35 እስከ 40 ደግሞ ከሆነ 6 ወር ብቻ ሞክሮ እርግዝና መፈጠር ካልቻለ ወደ ህክምና መምጣት መመርመር ያስፈልገዋል። ከ40 ዓመት በላይ ከሆነ ግን ወዲያውኑ ጊዜ ሳይወስዱ እምቢ እንዳለ ህክምና መጀመር መታየት ያስፈልገዋል። ሶስተኛው ነገር ደግሞ አኗኗር ዘይቤ ላይ መቀየር ያለባቸው ብዙ ነገሮች አሉ። አመጋገብ፣ የሰውነት ተክለ ቁመና፣ ከባድ ሀቢትስ ከምንላቸው መጠጥ፣ ሲጋራ ከመሳሰሉት ነገሮች መራቅ ይፈልጋል። የመጨረሻው ደግሞ ግንኙነት በሚገባ መንገድ ማድረግ ያስፈልጋል። በተለይ እንቁላል ወደ ማህፀን የሚላክበትን ቀን በመለየት በየቀኑ ወይም ደግሞ አንድ ቀን እያለፉ ግንኙነት ማድረግ የመካንነት ህክምና ችግር እንዲስተካከል ያግዛል ማለት ነው። እነዚህን 4 ነገሮች መለየት የመካንነት ችግርን ለማስተካከል መሰረታዊ መንገዶች ናቸው ማለት ነው። አመሰግናለሁ።